እርስ በርስ ተጋጭተዋል፣ ውሸት ነው ያለው መጽሐፍ ላይ የትኛውን እንቀበል እያልኩ ነው። 3 ሰዓት 6 ሰዓት አየው፣ አልተስማሙም እርስ በርስ። አላህ እኮ ቁርአን ላይ በመሰቀሉ ታምናለህ? በመሰቀሉ ታምናለህ? ክርስቶስ እንዳልተሰቀለ መጽሐፍ ቅዱስ ላይ ተናግሯል እኮ። አትይዙኝም አለ እኮ። እኔ አትይዙኝም እንደማይሰቀል አልተሰቀለም የሚል ቃል በቃል እግዚአብሔር ለራሱ ተሰቅሎ ነበር። እሺ ቃል በቃል ግለጥና አሳየኝ። እሺ ቃል በቃል ክርስቶስ ያው ክርስቶስ እንዳልተሰቀለ ዮሐንስ ወንጌል ምዕራፍ 7 ከቁጥር 32 እንመለከታለን። ዮሐንስ ወንጌል ምዕራፍ 7 ከቁጥር 32 ጀምሮ አሳይሃለሁ ክርስቶስ ላለመሰቀሉ። ግን ያው ይሄን ያስመረበት ስለመሰቀሉ 7:32 ጀምሮ ተመልከት። 7 እንግዲህ ቁጥር 31 ጀምሮ ዮሐንስ ወንጌል ምዕራፍ 7 ነው። ከቁጥር 31 ጀምሮ አዳም ተከታታይ መጽሐፍ ቅዱስን እያሳየኝ አስነብበኝ። ማሳየት ይጠበቅብኛል? ግድ ይላል? በጭራሽ ግድ አይለኝም። በጭራሽ ለምን? አሁን ለምሳሌ ማስረጃ ስለሆነ ቃል በቃል የምትለውን አሳየኝ። በጭራሽ ግድ አይለኝም። ባይብልህን ታውቃለህ። እኔ አሁን ገዝታ አድርግቼ ብወጣ ይወጣብኛል። አሁን ቀደም ገብቶ አዳምጠኝ። መጽሐፍ ቅዱስን ብታሳይ ትፈራለህ? ቆይ አዳምጠኝ እስኪ ተረጋጋ። አይደለም እኔ አላሳይም እያልኩህ አይደለም። ቆይ አንዴ ቆይ። ባለማሳየት ሄደ ሳይሆን አንተን እየተከራከርኩ ያለሁት ባላሳይም ችግር የለም እያልኩ ነው። ይኸውልህ እኔ አሁን መጽሐፍ እንዴት ካልከኝ መጽሐፍ ቅዱስ ላይ ሐፍጄ ቃሉን ሐፍጄ በቃል ይዤ እዚህ ጋር ብናገር እችላለሁ። አየህ የግድ መጽሐፉን ከፍቼ ማሳየት አይጠበቅብኝም። እኔም አሳያለሁ። እኔ እኮ አላሳይም እያልኩኝ አይደለም። ግን ያንተ መስፈርት ነው የገረመኝ። የግዴታ አሳዩ የሚል መስፈርት ማስቀመጥ የለብንም። አሳያለሁ። እንቀጥል። በዚህ አጋጣሚ ልንገርህ፣ እውነት ለሁሉም ዳንኤል ተቀላቀሉ። እኛ ከባለጌ ከስዳደግ ከጋጦ ወጥ ጋር እኛ እናወራም። ኦኬ እሺ እንቀጥል። ሲጀመር ተሳደብኩ እንዴ? አንተን አይደለም ዳኒ የሚባለው ለእናንተ ይጠቅማችኋል ታውቃለህ። አሁን ስለ ዳኒ ተወው። አሁን ቆይ ወሬውን ተወው። ይኸው ማስረጃ አምጥቼልሃለሁ። ዮሐንስ ወንጌል ምዕራፍ 7 ከቁጥር 31 ጀምሮ ክርስቶስ በሚሰቀልበት ሰዓት እንደማይዙት እንደሚያመልጣቸው ይፈልጉትም። አሁን እናንተ ቃል በቃል የምትሉትን ከ30 ጀምሮ ይኸው ስለዚህ ሊይዙት ፈለጉ። ኢየሱስን ነው ወገናችን። ከላይ ጀምሮ ጣልቃ ትግባብኝ፣ ሀሳቤን ልጨርስበት። ማስረጃ ብለኸኛል፣ ላውራበት። ይኸው እንግዲህ መጽሐፍ ቅዱስ ክፈት ብለኸኛል። ይኸው ከፍቼልሃለሁ። አይጭነቅህ ፕሊዝ፣ ረጋ በል። አሁን ማስረጃን ከፍቼ እያሳየው ነው። ያጀማ ተከታተሉ፣ ኮፒሊንግ ሼር አድርጉ በደንብ ያጀማ። ክርስቶስ ላለመሰቀሉ መጽሐፍ ቅዱሳዊ ማስረጃ ይሄው አምጣ ብሎኛል። ቅድም እንዳያችሁ ደግሞ ለመሰቀል ያው ግጭቶች አሉ፣ እሱ እንዳለን ያዘው። ዮሐንስ ወንጌል ምዕራፍ 7 ከቁጥር 31 ጀምሮ እንዲህ ይላል። ከህዝቡ ግን ብዙዎቹ ቁጥር 32 አዲስ አውድ ነው። አየው መሀል ላይ ስፔስ አድርጎ ይጀምርልሃል። አሁን አዲስ አውድ እየጀመረልህ ነው። እሺ ቁጥር 32 ላይ ከዛም አንብበው፣ ችግር የለም አያጣላንም እኮ ሁሉም ሰው እያየ ነው። ከ31 ጀምሮ አንብበው። አትረብሸኝ። እሺ እየረበሽኩ አይደለም፣ ችግር አነበዋለሁ። እሺ ከህዝቡ ግን ብዙዎቹ አመኑበትና አሁን ጣልቃት የእግዚአብሔር ቃል እየተነበበ ነው። ጣልቃት የእግዚአብሔር ቃል ነው እንግዲህ እየተነበበ ያለው። እሺ ከህዝቡ ግን ብዙዎቹ አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያኖች ወገናችን ልጨርስ እንዴ? ይህ ሰው ጤና የለውም እንዴ? ልጨርስ ፕሊዝ፣ ተረጋጋ። አንዴ ልጨርስልህና ትቀጥላለህ። ማስረጃ ብለኛል፣ ማስረጃ እያቀረብኩ ነው። አይጭነቅህ እንዴ? ተረጋጋ። ሱብሃንአላህ። እሺ ምን ችግር የለም። እግዚአብሔር ቃል ነው። ቁጥር 32 ላይ እሺ አዳምጥ፣ ጣልቃ አትግባብኝ። እሺ ቁጥር 32 ላይ ፈሪሳውያንም ህዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። ስለ እርሱ ማን ነው? እርሱ ክርስቶስ። ስለ ክርስቶስ ህዝቡ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ማንን? ክርስቶስን ሊይዙት ሌሎቻቸው ላኩ። እነማን? የካህናት አለቆች። ይኸው የካህናት አለቆች እና ፈሪሳውያን ክርስቶስን ሊይዙት ምን አደረጉ? ክርስቶስን ሊይዙት ፈሪሳውያን እና የካህናት አለቆች ሊይዙት ሌሎቻቸው ላኩ፣ ጋርዶቻቸው ማለት ነው። ከዛስ ቁጥር 33 ላይ ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ አለ። ገና ጥቂት ጊዜ ከእናንተ ጋር እቆያለሁ። እንግዲህ ተመልከት እንግዲህ ከዛስ እሰቀላለሁኝ የዓለምን ኃጢአት አድናለሁ አላለም። ገና ጥቂት ጊዜ ከእናንተ ጋር እቆያለሁ እንጂ
እሰቀላለሁ አይደለም ያለው። ከዛስ ወደ ላከኝም እሄዳለሁ አለ። ተመልከቱ፣ ተረጋጋ፣ ልጨርስ። ወደ ላከኝም እሄዳለሁኝ። ማን የላከው? አምላኩ ፈጣሪው። ኦኬ፣ እሄዳለሁ አለ። ከዛስ ትፈልጉኛላችሁ አታገኙኝም። ክርስቶስ ምን አለ? እኔን ትፈልጉኛላችሁ አለ። እንዴት ነው የሚፈልጉት? እሱን ለመስቀል ይፈልጉታል? አይፈልጉትም? እሱን ለመስቀል ይፈልጋሉ። በዚህ ጊዜ ያሉት ቆይ ልንገርሽ፣ አሁን እዚህ ጋር ላስቆምህና በዚህ ጊዜ ትፈልጉኛላችሁ አታገኙትም ያለው የዚህን ሰዓት ቃሉ ሲያወራ ኢየሱስ አለመሞቱን ይገልጻል። ይህንን ሀሳብ ስታየው አማርኛ የምታነብ ከሆነ ይሄው አትይዙኝም አለ እኮ አልሰቀልም እያለ እኮ ነው። አመልጣችኋለሁ እኮ በዛን ሰዓት እሱ ሞቷል ወይ? ለምሳሌ አንተ እኮ አልሞትም ብለህ እየተከራከርክ ገና ሊይዙት እኮ ነው። ይኸውልህ አውዱን አትመለከትም እንዴ? ገና ሊሰቅሉት እኮ ነው። ይኸው ፈሪሳውያን እና የካህናት አለቆች ጋርዶቻቸውን ቆይ ያጀማ ሲጀመር የዚህ ቦታ ላይ ስለ ኢየሱስ ክርስቶስ መሞቱን አልገለጸም። ገና ሳይሞት በፊት ክርስቶስን ስለሱ ገና ሳይሰቀል በፊት ፈሪሳውያን ጋር ያወራው ነው። ፈሪሳውያንና የካህናት አለቆች ጋርዶቻቸውን ወደ ክርስቶስ የላኩት ለምንድን ነው? ምን ሊያደርጉት ፈልገው ነው? ሊይዙት ነው። መች ሞተ? ይዘው ሊሰቅሉት አይደል? ስለዚህ ገና አልተሰቀለም ማለት ነው። አዋ ሀሳቡ ምንድን ነው የሚለው? ሀሳቡን እኮ እዚህ ጋር ሳይሞት በፊት እሱ ሊገሉ ስለሚፈልጉ ነው። ስለዚህ ሎሌዎቻቸውን ላኩ ክርስቶስን ይዘው ሊሰቅሉት ማለት ነው። ኦኬ፣ ገና አልተሰቀለም፣ አልሞተም። ከዛት ምን አላቸው? እሱም ኢየሱስም ለነዛ ለተላኩት ሎሌዎች ማለት ነው ምን አላቸው? ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ይሄ ያለው ምንድን ነው? ገና ብዙ ተአምራትን እንደሚሰራ ነው። ታውቃለህ አንተ አሁን ይሄንን የምትረዳው አረዳድ ጌታ አይኔን ካላበራልህ ቆይ ጥቂት ጊዜ ይቆያል እንጂ እዚህ ጋር ሰቀላለህ ብሏቸዋል ይላል። እዚህ ጋር ስለ ስቅለት ትሰቅሉኛላችሁ ብሏል። ሊሰቅሉት እኮ ነው የመጡት። አያወራም ይሄ ሰውዬ ምንድን ነው የሚያወራው እንዴ? ሊሰቅሉት እኮ ነው የመጡት። ስለ ስቅለት እኮ ነው እያወራን ያለን። ራስህ እኮ መስክርሃል። ሊሰቅሉት ብለህ እንዴ? ከላይ የመጣ ነው። ፈሪሳውያንና የካህናት አለቆች ሊሰቅሉት ሌሎቻቸውን የላኩት እኔና አንተ ተስማምተናል እኮ በዚህ። ለምን ትቀይራለህ? ቃሉን ውረድና ጨርስ። መጀመሪያ መልስ። ትሰቅሉኛላችሁ የሚል አለ አለ? ሙሉ ምዕራፉን አንብቡ። ትሰቅሉኛላችሁ የሚል አለ የለም? ይሄን መልስልኝ። የለም። በጣም እንዴ አማርኛ ተከታተል። እሺ ተከታተል። አማርኛ እንግዲህ ክርስቶስን ኧረ እባክህ እንዲያስጨርሰኝ። ክርስቶስን ሊሰቅሉት በመጡ ሰዓት ምን አለ? ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ከዛስ ትፈልጉኛላችሁ። መልስልኝ። ለምንድን ነው የሚፈልጉት? ሊገሉት ነው ሊሰቅሉት እና አይደል? እና አልሞተም የሚላለ ቃል በቃል ያሳየኝ። አልሞተም ቃል በቃል አንተ አማርኛ የምታነብሰው ቀጥልበት። እየሰማሁ ነው። ትፈልጉኛላችሁ አለ። የሚፈልጉት ለምንድን ነው እኮ? ሞቷል የሚላለ ወይ አንተ ምንድን የምታወራው? አንተ እኮ ሞቷል ብለህ እሟገታለሁ። ያንን አልሰቀለም ብለህ አረስት አትጨነቅ፣ ይጨርስልህ። ወይኔ ኦሳማ ይጨርስልህና አንተ አትጨነቅ፣ ረጋ ብለህ አዳምጥ። ወይ ቅደው ወይ ጻፍ ሲያወራ። ህይወት ንገረኝ። የሚፈልጉት ለምንድን ነው? ሊሰቅሉት አይደል? መልስልኛ አትበለኝ። አይሁዳውያኖች የሚፈልጉት ሊሰቅሉት አይደለ እንዴ? በዛን ሰዓት ምን አለ? አታገኙኝም። ምን ማለት ነው አታገኙኝም ማለት እንዴ? ሊሰቅሉት በመጡ ሰዓት ምን አላቸው? አታገኙኝም። ከዛስ እኔም ወደ ያለሁበት መጡ አትችሉም ማለት። እሺ ጭራሽም ደግሞ ማግኘት ብቻ አይደለም፣ ከዛ በኋላ ጭራሽ አገኛቸውም። ይኸው እኔ ወዳለሁበት እናንተ ልትመጡ አትችሉም። ስለዚህ ክርስቶስ ተሰቀለ አትበል፣ አመልጣቸዋለሁ ያለ ነው ክርስቶስ። ይኸው ስቅለት የለም። ይኸው እንደሚድን አለ። ይሄው ይሄን ጥቅስ አፍጦብሃል እኮ ይሄን ጥቅስ ምን ታደርገዋለህ? በጊዜው ሰዓት አባቴ አማርኛ ስንት ሰዓት ተሰቀለ ክርስቶስ? ስንት ሰዓት ተሰቀለ? ሁሉም የራሱ አቆጣጠር አለው። ስንት ሰዓት? ሁሉም የራሱ አቆጣጠር አለው። ስንት ሰዓት አስማማልኝ? ማርቆስ 3 ሰዓት ይላል፣ ዮሐንስ 6 ሰዓት ይላል። አስማማልኝ። ስንት ሰዓት ነው የተሰቀለው? እኔ በሁሉም በተጻፈው አምናለሁ። በመጽሐፍ ቅዱስ በተጻፈው አምናለሁ። ክርስቶስ ሁለቴ ነው የተሰቀለው። ሁለቴ የተሰቀለው በተጻፈው አምናለሁ። ሁለቴ የተሰቀለ ግን ምን የለም። 3 ሰዓት እያለ 3 ሰዓት 6 ሰዓት እያለ 3 ሰዓት 6 ሰዓት እያለ አንድ ቦታ 3 ሰዓት ይላል፣ አንድ ቦታ ደግሞ 6 ሰዓት ይላል። በሁለቱም አምናለሁ። ሁለቴ የተሰቀለው በተጻፈው ቃል አምናለሁ። ሁለቴ የተሰቀለው ማለት ነው እኮ። ሁለቴ የተሰቀለው ካለ ክርስቶስ ሁለት ጊዜ የተሰቀለ እያልክ ነው። ያሳኝሽ ደግሞ እሱ ማለት ምን ማለት ነው? 3 ሰዓት እና 6 ሰዓት ማለት ምን ማለት ነው? ሁለቴ ከሆነ አሳየኝ። ይኸው ማርቆስ 3 ሰዓት ይልሃል፣ ዮሐንስ 6 ሰዓት ይልሃል። አይ ግን ሁለቴ የተሰቀለ የሚል አለ።
3 ሰዓት ተሰቀለ፣ 6 ሰዓት ተሰቀለ ማለት 2 ጊዜ ነው እስከሚገባኝ ድረስ። እንግዲህ አንተ ካመንክ ግጭት የለም ካልክ በአንተ ሎጂክ ነው። እንግዲህ ይኸውልህ በአንተ ሎጂክ ከሄድን፣ በአንተ አስተሳሰብ ከሄድን መጽሐፍ ቅዱስ ላይ እንግዲህ አንተ መጽሐፍ ቅዱስን እቀበላለሁ የእግዚአብሔር ቃል ነው ግጭት የለበትም ካልክ ኦኬ 2 የተሰቀለ ያልክ ነው። እንዴት ካልከኝ ማርቆስ ወንጌል ምዕራፍ 15 ቁጥር 25 ላይ 3 ሰዓት ተሰቀለ ይልሃል። ዮሐንስ ወንጌል ምዕራፍ 19 ከቁጥር 14 ጀምሮ 6 ሰዓት ተሰቀለ ይልሃል። አገኘኸኝ? ስለዚህ 2 የተሰቀለ ማለት ነው በአንተ አካሄድ ማለት ነው። እኔ ደግሞ አይ 2 ያለም የተሰቀለው እየዋሹ ነው ተጋጭቷል እያልኩ ነው። እኔ አይደለም ሁለቱም የራሳቸው ሰዓት አቆጣጠር ስላላቸው ነው እንጂ አስረዳኝ። የምን ሰዓት አቆጣጠር ከየት አመጣሁ? ይሄንን አስረዳኝ። እሺ 3 ሰዓት በስንት ሰዓት በየትኛው ሀገር አቆጣጠር ነው? 3 ሰዓት 6 ሰዓት በየትኛው ሀገር አቆጣጠር ነው? አስረዳኝ ቶሎ በል። ያለ እውቀት እዚህ ጋር አይሰራም። እንደዚህ አድበስብሶ ማለፍ የለም። አስረዳኝ አሁን ቶሎ በል። 3 ሰዓት በየትኛው ሀገር አቆጣጠር ነው? መልስልኝ። የራሳቸው አሁን ለምሳሌ ማን ነው 9 ሰዓት እና 6 ሰዓት የተሰቀሉት ማን ነው? ምሳሌውን ተው መልስ። 3 ሰዓት በየትኛው ሀገር አቆጣጠር ነው? ምሳሌ አይደለም አሁን ስጠኝ እያልኩ ያለሁት 3 ሰዓት የሚለው በየትኛው ሀገር አቆጣጠር ነው? ሁሉም የራሳቸው ሰዓት አቆጣጠር አላቸው አልኩ። በዛን ሰዓት ጊዜ ማርቆስ 3 ሰዓት ተሰቀለ ሲል በየትኛው ሀገር አቆጣጠር ነው? መልስ ይሄንን። አንተ ማታምን ሰው ስለሆንክ እንዴት ብዬ ላስረዳ? ማስረጃ የለኝም ነው የሚባለው። ማስረጃ የለኝም። ኦኬ ማስረጃ እሺ 3 ሰዓት ተሰቀለ የሚለው በየትኛው ሀገር አቆጣጠር ነው? እሺ መልስ። በሮማውያን ልበልህ? ምን አውቅልሃለሁ? ራስህ መልስ። በሮማውያን ኦኬ። አየሽ በግምት ነው የሚሄደው ማለት ነው። እሺ ማስረጃ ማርቆስ ወንጌል ይኸውልህ ማርቆስ ወንጌል ምዕራፍ 15 ቁጥር 25 ላይ ክርስቶስን ሲሰቅሉት 3 ሰዓት ነበረ እንጂ የሚለው በሮማውያን አቆጣጠር 3 ሰዓት ነበር አይልህም። በሮማውያን አቆጣጠር 3 ሰዓት ብሎ አይናገርም። ከየት አመጣኸው? ሮማውያን የሚለው ከየት አመጣኸው? 3 ሰዓት ከየት አመጣኸው? በሮማውያን አቆጣጠር የሚለውን ከየት አመጣኸው? ማርቆስ ወንጌል ምን ያልከው? ማርቆስ ወንጌል ምዕራፍ 15 ቁጥር 25 ላይ ክርስቶስን ሲሰቅሉት 3 ሰዓት ነው እንጂ የሚለው በሮማውያን አቆጣጠር 3 ሰዓት ነበረ አይልም። እንዳንተ ከየት አመጣኸው ሮማውያን የሚለውን? ምን አሳያለሁ? ስክሪንሾት አድርግቼ አምጣልኝ። እዚህ አሳየን ለሁላችንም አምጣ ማስረጃ። አሁን ያለበት ቦታ የሚመች ቦታ አይደለም ታውቃለህ። ይኸው መጽሐፍ ቅዱስ ነው ይዣለሁ። እኔ እከፍትልሃለሁ። ይኸው መጽሐፍ ቅዱስ ይዣለሁ እከፍትልሃለሁ። አሳየኝ። አሁን የሚመች ቦታ አይደለም። እኔ አሁን ማብራሪያ አለን የራሳችን በዛን ሰዓት ገልጬ አሳየኝ። አልተመቸህ? ማስረጃ የለህም። ለምን ትዋሻለህ? ተመቸህም አልተመቸህም አምጣሽ። ይኸው መጽሐፍ ቅዱስ ይዣለሁ። እኔ እከፍትልሃለሁ። አምጣ። ክርስቶስን አለሽም እኮ አምጣሽ ማስረጃ። ለማንኛውም በዚህ ብለህ ይህን ህዝቡን እንትን ለማለት ከሆነ አልተሳካልም። እሺ ወገናችን ሲያሳዝን። ለማንኛውም ይሄ ነው አየህ፣ መጽሐፈ አየህ፣ ለእኔ ተሰቀለልኝ የምትለው ራሱ ሰዎቹ ለራሱ ስንት ሰዓት እንደተሰቀለ አያውቁም። አየህ አንተ ለእኔ ተሰቀለልኝ ለኃጢአቴ ድነት ሆነ የምትለው ራሱ ማርቆስ ራሱ ዮሐንስ በራሱ አልተስማሙም። አየህ የአንተ ህይወት በዚህ ላይ የተመሰረተ ነው፣ ባለመስማማት ላይ ያለ ነው። ድኛለሁ የምትለው ማለት ነው። በያውቁ ኖሮ ሊጽፋሉ። እሺ ሌላው ጥያቄ ክርስቶስ ተሰቀለ ካልከኝ ተሰቅሎ ተነስቷል ነው አይደል የምትለው? እሺ ተሰቅሎ በሚነሳበት ሰዓት በምድር ልብ ውስጥ ስንት ቀን አሳለፈ? በምድር ልብ ውስጥ እንግዲህ አሁን ያጀማ ዋናው ቁም ነገር ተሰቅሏል የሚሉት የመጽሐፍ ቅዱስ ቨርሶች ትክክል እንዳልሆኑ፣ እርስ በርስ እንደማይስማሙ፣ እንደሚጣረሱ ማስረጃ እያቀረብን ነው። ይሄ ደግሞ ምንድነው ለእኛ ጥቅሙ? ውሸት እንደሆነ ተሰቅሏል የሚለው ሀሳብ መስማማት እንደሌለበት ማስረጃ እንደሌላቸው የምናንጸባርቅበት ነው። ክርስቶስ አዳምጡኝ፣ ክርስቶስ ስንት ሰዓት ተሰቀለ ለሚለው ማለት ነው መጽሐፍ ቅዱስ ከስቅለቱ ጀምሮ እስከ መነሳቱ ዳግመኛ እስከ መነሳቱ ባለው መካከል ላይ እንዲህ ይላል። ህይወት አዳምጠኝ። በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ ይላል። 3 ቀንና 3 ሌሊት እንደነበረ ማን? ዮናስ። የት? በአሳ ነባሪ ውስጥ። ቁጥር 3 ሌሊትና 3 ንጋት ኦኬ እንደነበረ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ይላል። አንዴ ቆይ መጣ
ሄሎ እሺ ቁጥር 40 ላይ ማቴዎስ ወንጌል አይደለም። አሁን ቁጥር 40 ላይ ቆይ አልጨረስኩም። ሐሳብን በአሳ አንባሪ ሆድ 3 ቀንና ጣልቃ አትግባብኝ ልጨርስልህ። 3 ቀንና 3 ሌሊት እንደነበረ ማን ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት እንደነበረ ይላል። ተመልከት። እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ይላል። ማን እንደነበረው ዮናስ በአሳ ነባሪ ስንት ቀን? 3 ሌሊትና 3 ንጋት ማለት ነው። ኦኬ እንደነበረው ክርስቶስም የሰው ልጅም ክርስቶስም ምን ይላል? በምድር ልብ ውስጥ ማለት ነው። ከስቅለቱ ጀምሮ እስከ መነሳቱ ዳግም መነሳቱ ድረስ ባለው ጊዜ ማለት ነው 3 ቀንና 3 ሌሊት ይቆያል ይላል። ግን ስንመለከተው አይሞላም። ይሄ ለራሱ 1 ሌሊትና 2 ሌሊትና 1 ንጋት ብቻ ነው ያለው። ክርስቶስ ተሰቅሎ ሙቶ እስከሚነሳ ባለው ሰዓት ስንቆጥረው ጊዜውን ስንት ጊዜ ነው ያለው? 2 ሌሊትና 1 ንጋት ነው ያለው። ስለዚህ ስቅለቱን በተመለከተ መጽሐፍ ቅዱስ ሲናገር እርስ በርስ ይጣረሳል፣ አለመስማማት አለ፣ ውሸት ስለሆነ ማለት ነው። አሁን ዮናስና ኢየሱስ ምን አገናኘው? አሁን ለምሳሌ አሁን ዮናስን 3 ቀንና 3 ሌሊት እያልክ ነው፣ ክርስቶስን እንደዛም እያመሳከርክ ነው። እሱ ነው እንዲሁ አለ እኮ እንደ ዮናስ አለ እኮ እንደ ዮናስ እቆያለሁ አለ ክርስቶስ። አይ ምን አገናኛቸው እሱንና ዮናስን ያልኩ? ዮናስ ሲጀመር ወደ ነነዌ የተላከ ሰው ለመዳን የተላከ ሰው ለነነዌ ሰዎች የተላከ ነው። አዳምጠኝ። ክርስቶስ ነው ራሱን ከዮናስ ጋር ያገናኘልህ። ክርስቶስ ነው ምን ብሎ እንደ ዮናስ አለህ እኮ እንደ ዮናስ እኔም እቆያለሁ በምድር ልብ ውስጥ ምን 3 ቀንና 3 ሌሊት። ግን ስንመለከተው አልሞላም። 1 ሌሊት 2 ሌሊትና 1 ቀን ብቻ ነው። 3 ሌሊትና 3 ቀን አይሞላም። ትንቢቱ ለራሱ አልተፈጸመም። ውሸት ነው። አየው፣ ስቅለቱን በተመለከተ እርስ በርስ ይጣረሳል ሐሳቦች። ለምን? ውሸት ስለሆነ አልተሰቀለም ክርስቶስ። አሁን አንተ ቅድም ይሄ ዮሐንስ ወንጌል 7 ያልከው ላይ ቃል በቃል አሁንም ተሰቅሏል አልሞተም የምትለው ነገር አይገናኝም። በቃ ህይወትዬ በቃ እኔ አሁን በጥቅሉ ያው እንዳያችሁት ነው ያጀማ። እንደሆነ አሁን እዚህ ጋር ረገጥ አድርጌ መያዝም አልፈልግም። በጥቅሉ ስነግርህ ወንድ ልጅ ከማምለክ ውጣሽ ወገናችን። ወንድ ልጅ ሳትሞት ሞት ሳይመጣብህ ወንድ ልጅ የተጸነሰን ወንድ ልጅ ከማምለክ አምኖ እንደዳንን እናምን። እኛ በማምልኮ አይደለም እናምነው፣ ወንድ ልጅ እያመለክ ነው። ወንድ ልጅ አታምልክ ፕሊዝ። ወንድ ልጅ ከማምለክ ውጣ እያልኩ ነው። ወንድ ልጅ ኢየሱስ ክርስቶስ ከወንድና ከሴት እኮ አይደለም የተወለደው። እድሜውን ስጠይቀው ደህና አደርኩኝ ይለኛል። እኔ ስለ ወንድና ስለ ሴት መፈጠሩ አይደለም ያወራው። ክርስቶስ ወንድ ልጅ አይደለም። ወንድ ልጅ አታመልከት። ኢሳ ከሴትና ከወንድ ግንኙነት ነው የተወለደው። ኢሳ ኢየሱስ ነው የምትሉት እናንተ። አሁን ስለዚህ እኛም እኮ በአጠገባችን እኮ ብዙ ሙስሊሞች አሉ። ለምን ወንድ ልጅ ማምለክ አቁም ነው ያልኩት እንጂ ከወንድና ከሴት ተፈጠረ አይደለም። ፈጣሪ ነው። ወንድ ልጅ አትበል፣ አምላክ ነው። ወንድ ልጅ አይደለም ክርስቶስ እንዴ? አንተ እንደዚህ ካልክ እኮ ነብያችሁ መሐመድ በ9 ዓመቱ አይደል አይሻን ያገባት? እሺ ጥሩ። ይኸውልህ አሁን ቆይ ወደዛ ከመሄዳችን በፊት አሁን ምን አገናኘው? ብዙ ነገር እናውራ ከተባለ እናወራለን። ባይዘው ከጋብቻ ጋር ምን አገናኘው? ቆይ እስኪ ያጀማ እኔ ስለሚያመልክ አምላክ እያወራሁ እሱ ስለ ጋብቻ ያወራኛል። ወንድ ልጅን አታምልክ ስትል ወንድ ልጅ አታምልክ። ክርስቶስ ወንድ ልጅ አይደለም፣ አምላክ ነው። አምላክ ነው። እሱ ነው የዶክተር ዛኪርን ክርስቶስ ወንድ ልጅ ነው አይደለም? ይሄን መልስ። ክርስቶስ ወንድ ልጅ ነው አይደለም? ወንድ ልጅ መልስ ነው አይደለም? አምላክ ነው። ልጅ ወንድ ልጅ ነው አይደለም? ይሄን መልስ። ምን አይነት ነው? ሱብሃንአላህ ነው ወይ አይደለም? በለኝ። የእግዚአብሔር ልጅ አምላክ ነው። እንዴ አንተ እንዴት ነው የምታስበው? ክርስቶስ ወንድ ልጅ አይደለም? አምላክ ነው። ፍጹም ሰው ፍጹም አምላክ። አረ ፕሊስ መልስልኝ፣ ግድ የለም የጠየቅኩህ መልስልኝ። ወንድ ልጅ ነው አይደለም? ቶሎ ለማግኘት ነው እንዴ? አምላክ ነው። አንክድም። ይሄን ኦኬ። ወንድ ልጅ ታመልካለህ አታመልክም? እሺ አምላክ ነው። የሚያስብ ነገር እኮ አይደለም ያወራነው ነው። ይኸውልህ አምላክ ነው። አባ ታሳዝናለህ አንተ። አዳምጠኝ። ይኸውልህ አሁን አምላክ ነው ይመለካል ወይስ አይመለክም? ኦፍ ኮርስ እየተመለከ ነው። ኢንቱ ሚውት አድርጊ የሚረብሽ ልጅ አለ ፕሊዝ። ወንድ ልጅ አትበል። ኦኬ ወንድ ልጅ ነው ክርስቶስን ወንድ ልጅ ማለት ስህተት ላይ ነኝ እኔ? እየተሳሳትኩ ነው ማለት ነው?
አምላክ ነው እንዴ? ጤና የለም ያመሃል ወገናችን። ምንን ነው የሚያመህ? ወይስ መድኃኒት አትወስድም ከነጋ? በትክክል እያወራሁ ነው። አልሳደብኩም። እኔ ያመኝ ክርስቶስን አዳምጠኝ። አምላክ ነው። አንተ ክርስቶስን ፍጡራንን እሺ አዳምጠኝ። ክርስቶስን ወንድ ልጅ ማለት ምንድን ነው ጥፋቴ? እሺ እኔ ምኑ ጋር ነው ጥፋቴ? እኔ ፍጡራን አታምልክ እያልክ ነበር መጀመሪያ። ሰውን ማምለክ ክርስቶስን ወንድ ልጅ አሁን ይኸውልህ አዳምጥ። ክርስቶስን ወንድ ልጅ ማለት ጥፋተኛ ነኝ አይደለሁም? ሁለት ምላስ አታውራ። ክርስቶስን ወንድ ልጅ ነው በማለቴ ጥፋተኛ ነኝ አይደለሁም? ፕሊስ ይሄን መልስልኝ። ጥፋተኛ ነህ። አምላክ ነው። ጥፋተኛ ነኝ። ኦኬ። ስለዚህ ክርስቶስ ወንድ ልጅ አይደለም እያለኝ ነው ወገናችን። አንተ ክርስቶስን ወንድ ልጅ ማለት ምንድን ነህ አለኝ። በቃ ፕሊስ ጣልቃ አትግቡ እህት ወንድሞች፣ ፕሊስ። እኔ እዚህ ጋር ፊት ለፊት እየተወያየሁኝ ጣልቃ አትግቡ። እኔ አልወድም፣ እንደዚህ አልፈልግም። ቴንሽን አትስረቁ። ይኸውልህ ወገናችን ክርስቶስን ወንድ ልጅ በማለት አዳምጡት ምን እንዳለ። ክርስቶስን ወንድ ልጅ በማለት ጥፋተኛ ነህ አለኝ። ኦኬ። ስለዚህ ጥፋተኛ ነህ እያለኝ ነው። ስለዚህ ክርስቶስን ወንድ ልጅ አይደለም እያለኝ ነው ወገናችን። እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ አንብብልኝ። አንብበው። መጽሐፍ ቅዱስን አንብብ። እቅራ يلا ግለጥና አንብበው። እኔ ስራ ቦታ ነው ያለሁት። ኦንላይን ገብቼ ራስ ትመሰክራታለህ። የምታመልከው ወንድ ልጅ እንደሆነ ራስ ትመሰክራለህ። ዋሻህ አልከኝ አይደለ? እኔ ጥፋተኛ ነኝ። ክርስቶስን ወንድ ልጅ በማለቴ ጥፋተኛ ነህ ብለኸኛል። በጣም ጥሩ። ምን አልከኝ? ክርስቶስን ወንድ ልጅ በማለቴ ጥፋተኛ ነህ ብለኸኛል። ና ራስህ ታነባታለህ። መጽሐፍ ቅዱስ ይኸው ሉቃስ ወንጌል የእግዚአብሔር ልጅ ነው ኢየሱስ ምዕራፍ 1 ቁጥር 31 አንብበው። ምን ይላል? ቁጥር 31 አንብብ። ይቅራ አንብበው። ቁጥር 31 ኢየሱስ አንብብ። ቁጥር 31 ነው መጽሐፍ ቅዱስ የእግዚአብሔርን ቃል ይዤ ልመጥቻለሁ። አንብብ ቁጥር 31 ማርያም ሆይ ከእግዚአብሔር ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ማነው ወንድ ልጅ የተባለው? ማነው ወንድ ልጅ የተባለው? እዚህ ጋር ማነው ወንድ ልጅ የተባለው? ፍጡራንን አታምልክ፣ ወንድ ልጅን ማነው ወንድ ልጅ የተባለው? መልስ። ማነው ወንድ ልጅ የተባለው? ኢየሱስ። ፍጡራንን አታምልክ አልኩ። እነሆ ትጸንሻለሽ። በቃ ወገናችን ታፍታ አድርግ። በቃ ይበቃሃል፣ ይበቃሃል።